ሀይ እንዴት ናችሁ? ራሄል ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? እንዴት ቆያችሁኝ? ይህን ሰሞን ከዲያስፖራ ጋር ነው እየዋልኩኝ ያለሁትኝና አንድ ጓደኛዬ ላከኝ ብሎ ተልኮ የመጣ ጓደኛ አለኝና ከእሱ ጋር ዞር እያልኩኝ ነበረ እና ዛሬ ማሳያችሁ ሁለት የተለያየ ቦታዎች ናቸው እና በሁለት የተለያየ ቀን ነው የተቀረጸው። ምን ተገነዘብኩ መሰላችሁ? አንዳንድ ጊዜ እኛ አጠገባችን የሆነ ነገርን ለውጡን ለማስተዋል ትናንትና የነበረውን ነገር ለማየት ዛሬ ላይ አዲስ ተሰርቶ ስናየው ማለት ነው ብዙም ላይገርመን ይችላል። ውጭ ቆይቶ የመጣ ሰው ሲሆን ግን በጣም ልዩነቱን ያስተውለዋል እና ትንሽ የምትባለዋም ነገር ብትሆን ማለት ነው። ስለዚህ ዛሬ እነዛን ቦታዎች ነው ማሳያችሁ። ይኸው ከጎረምሳ ጋር መዋል ችግሩ ይኸው ለመቅረጽ እንኳን አልተመቸኝም። ምሳዬን በልተውብኝ ቺፕስ እንደዚህ ለብቻዬ ይዤ እየበላሁኝ ነበረ። ቃል አስነካም ብዬ ይውላችሁ እና እነዚህ ቦታዎች ምንድን ናቸው? መንገድ ዳር ላይ ያሉ ሊሆኑ ይችላሉ፣ መሻገሪያዎች ሊሆኑ ይችላሉ። እነዛ ነገሮች ግን ለእኔ አሁን ምንም ያልመሰለኝ ነገሮች ነበሩ። ብዙም ትኩረትም አልሰጠኋቸውም ነበረ። አንደኛው የሚገኘው እንግዲህ 4 ኪሎ ነው። 4 ኪሎ መሻገሪያውን ድሮ የምታውቁትን ይሄ በላይ የነበረው ነገር አንደርግራውንድ ሆኖ ተሰርቷል አይደለም። ብዙም አልገረመኝም ነበረ፣ ግን አይቼው አላቅም። በዛ በኩል እንዲህ በታች ተሻግሬ አላቅም ነበረ እና እሱ ግን በጣም ጓጉቶ ነበረ እና ውስጡን ለማየት ይዤው ሄድኩኝ ማለት ነው። ውስጡ ይሄንን ይመስላል፣ እዩት። እኔ ራሴ አልጠበቅኩም ነበረ እንደዚህ ሆኖ አገኘዋለሁ ብዬ ማለት ነው። ላይክ መሻገሪያ ነው ብዬ ነበረ ያሰብኩትኝ። ግን ውስጡ ሱቆች አሉ፣ በጣም የተለያዩ አይነት ሱቆች አሉ። ይሄ ያልተከራየ ነው ገና ባዶ። ኢንኬስ ከፈለጋችሁ ቢዝነስ ለመስራት እንደዚህ ስናክ ነገሮች አሉ። ኮስሞቲክስ ሾፕ አለ፣ ቡና አለ፣ የተለያዩ አልባሳት አሉ፣ ኤሌክትሮኒክስ አለ። ያልተከራዩም ገና ባዶ የሆኑ ሱቆችም አሉ። ግን በቃ ላይ መሻገሪያውን እዩት። በውስጥ በኩል ያለው በጣም ጽድት ያለ ቦታ ነው። በቃ ላይ አሪፍ ሰብዌይ ማለት ነው እና በጣም ገርሞኝ ነበር። እኔ ራሴ እያየሁ የነበረው ከዲያስፖራ እኩል እኔ ራሴ እየጎበኘው ነበር እላችኋለሁ። እና ሉካቴትስ ላይክ ኮስሞቲክስ ሾፕ በቃ እንደዚህ ጽድት ንጽት ብሎ ያለ ነው። ያው የኔን ነገር ታውቁታላችሁ፣ ከቡና ስር አልጠፋምና ቡና ጠጣን ማለት ነው። እና እኔ ይሄንን እንግዲህ በዛ ቦታ ላይ ስንቴ ተመላልሻለሁ። በላይ በኩል ግን በውስጥ በኩል አይቼው አላውቅም። እና አንዳንድ ጊዜ ለካ ለውጥ የሚታየው ራቅ ብሎ ሲመጣ ነው። ላይክ ወይም ኢቭን ካያችሁት የቆያችሁትን ሰው መወፈሩን መክሳቱን ምናምን ታውቁታላችሁ አይደለም? አጠገባችሁ ካለው ሰው በላይ ማለት ነው። እኔም አሁን እንደዚህ የሆኑብኝ አንዳንድ ቦታዎች አሉ እና ይሄኛውም አንዱ እንደዛ ከሆነብኝ ቦታ መካከል አንደኛው ነው ማለት ነው። ሌላው ደግሞ ሜክሲኮ አካባቢ የሚገኘው ማለት ነው። በድሮ እዛ ማዲያና ካፌ ትንሽ የካፌ የምታስታውሱ ከሆነ እዛ ቦታ ጋር ነበረ አይደለም? እና ያንን ቦታ ላይ ያው በሜክሲኮ መቼም ሳይረገጥ የሚያልፍ ሰው አለ ብዬ አላስብም። ወይ ሰፈራችሁ በጣም ጥግ ምናምን ካልሆነ በስተቀረ ማለት ነው። እና በዛ በኩል ባለፋችሁ ቁጥር የምታዩት ሲቆፈር ጀምሮ ማዲያው ሲነሳ ጀምሮ ተከልሎ የሆነ ነገር ሲሰራ ጀምሮ የምታውቁት በጣም ብዙ ነገር አለ አይደለ? ግን ደግሞ ከተሰራ በኋላም ስቲል በየቀኑ እያያችሁት ስለሆነ ብዙም ማታዩት ብዙም ማታስተውሉት አይነት ቦታ ማለት ነው። እንደዛ አይነት ቦታ ነው የሆነው አሁን ሜክሲኮ ለእኔ ራሱ ማለት ነው። እና በጣም በቃ እየገረመኝ ነበረ። ውስጡ ቁጭ ብዬ አላቅም። ሳልፍ ሳገድም በጣም አየዋለሁ። ያው ሜክሲኮ ነው፣ ቢዚ ነው በጣም እንደምታውቁት። ግን እቺ የተሰራችው ቦታ ላይ ቡና ምናምን መኖሩን ውስጥ ይሄ ፋውንቴኑ ላይ በጣም ብዙ ያው በፎቶ መቼም ይታወቃል፣ ፎቶ ላይ በጣም የሚነሳ ሰው አለ። በተለይ ደግሞ ማታ ላይ እንደዚህ 11 ሰዓት ምናምን ነገር ከሆነ ደግሞ በጣም ግርግሩም በጣም ብዙ ነው። ፎቶ የሚያነሳው ሰው በጣም ብዙ አለ። አይ ቲንክ አንድ ትልቅ የስራ እድል የሆንላቸው ለፎቶግራፈሮች ነው እዛ አካባቢ ላሉ ማለት ነው። በጣም ብዙ አይነት ፎቶ አነሳስ መቼም ታውቁታላችሁ። እና
ይሄንን ቦታ ራሱ በቃ ላይክ ራቅ ብሎ ከመጀመሪያው ጀምሮ ሲነሳ ሲሰራ ምናምን ላላየው ሰው ለካ በጣም ይገርማል። እኔም ዛሬ እንደዛ ስገረመው አልኩላችኋለሁ። ኤኒዌይስ ይህንን ይመስሉ ነበረ ሁለቱ ቦታዎች። ላይክ እንዳልኳችሁ ጓደኛዬ በጣም ስለገረመው ምናልባት ያላያችሁትም ካላችሁ ካያችሁትም በዚህ መልኩ ካላያችሁት ላሳያችሁ ብዬ ነው። ባይ